ልጆችዬ ረመዳን ላይ በጣም የሚያስደስታችሁ ጊዜ የትኛው ነው? አሰላሙ አለይኩም የሱና ልጆች፣ ሳይንሳዊ ቆይታችን አሁን ጀምሯል። ዛሬ አንድ በጣም ደስ የሚል ሚስጥር ይዤላችሁ መጥቻለሁ። ሁላችንም ረመዳን ሲመጣ በጉጉት የምንጠብቀው የኢፍጣር ሰዓትን ነው። ግን ነብዩ ሰለላሁ ዐለይሂ ወሰለም ጾማችንን በተምርና በውሃ እንድንጀምር ለምን እንዳስተማሩን አስባችሁ ታውቃላችሁ? ዛሬ ከዚህ ቀላል ሱና በስተጀርባ ያለውን አስገራሚ ሳይንስና ለሰውነታችን የሚሰጠውን ጥቅም አብረን እንይ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጾማችሁን በተምር አፍጥሩ፣ ካላገኛችሁ ግን በውሃ አፍጥሩ። ትርሚዚ ዘግበውታል። ተምር ለምን መጀመሪያ ሆነ? ምክንያቱም ተምር ውስጥ ያሉ የተፈጥሮ ስኳሮች ሰውነታችን ቀኑን ሙሉ አጥቶት የነበረውን ኃይል በፍጥነት ይመልሱለታል። ለምሳሌ ለጥቂት ሰዓት ጠፍቶ የነበረን የእጅ ባትሪ አዲስ ባትሪ እንደማስገባት ማለት ነው። ተምር አንጎላችንንና ጡንቾቻችንን በፍጥነት እንዲነቁ ያደርጋቸዋል። በተጨማሪም ሆዳችን ከብዙ ሰዓት እረፍት በኋላ ስራውን በቀስታ እንዲጀምር ይረዳዋል። ከተምር ቀጥሎ ደግሞ ውሃ መጠጣት የሱናው አካል ነው። ለምን መሰላችሁ? ሰውነታችን ለብዙ ሰዓታት ያለ ውሃ ስለቆየ ውሃው ደማችንን ያርሰዋል፣ እንዲሁም ጨጓራችን ምግብን ለመፍጨት ዝግጁ እንዲሆን ያደርገዋል። ልክ እንደ ደረቅ ስፖንጅ አስቡት። ስፖንጁ ውሃ ሲያገኝ ይለሰልሳል፣ ሆዳችንም ልክ እንደዛው ለስልሶ ለምግብ ዝግጁ ይሆናል ማለት ነው። በመቀጠልም የተመጣጠነ ምግብ መመገብ አስፈላጊ ነው። እንደ እንቁላል፣ ዶሮ፣ ሩዝ፣ ድንችና አትክልቶችን መመገብ ለሰውነታችን ጉልበት ይሰጡታል። ነገር ግን ስናፈጥር ወዲያውኑ ቅባት የበዛባቸውን ምግቦች መመገብ የለብንም። ምክንያቱም ሆዳችን ባዶ በሆነበት ሰዓት ከባድ ምግቦችን መጨመር የሆድ ቁርጠት ሊያመጣብን ወይም ወዲያውኑ ድካምና እንቅልፍ እንዲሰማን ሊያደርግ ይችላል። ልጆች፣ የነብዩ ሰለላሁ ዐለይሂ ወሰለም ሱና እንዴት አስገራሚ ነው! ሱናቸውን ስንከተል አጅር ከማግኘታችንም በላይ ጤናችን ይጠበቃል ማለት ነው። መጀመሪያ ተምር በመብላት ለሰውነታችን ኃይል እንሰጠዋለን። በመቀጠልም ውሃ በመጠጣት ሆዳችንን እናነቀዋለን። ከዚያም የተመጣጠነ ምግብ በመመገብ ጥንካሬን እናገኛለን። ይህ አፈጣጠር ሰውነታችን ራሱን እንዲያጸዳና እኛም ትዕግስትን እንድንማር ይረዳናል። ስለዚህ በሚቀጥለው ጊዜ ስታፈጥሩ እነዚህን 3 ነገሮች አስታውሱ። መጀመሪያ ተምር ለኃይል፣ ቀጥሎ ደግሞ ውሃ ለጤና፣ ከዚያም የተመጣጠነ ምግብ ለጥንካሬ። ሱብሃንአላህ! ይህ ቀላል ሱና ለሰውነታችንም ሆነ ለነፍሳችን ደስታን ይሰጣል። የነብዩን ሱና በመከተል በጤና እንድንጾም አላህ ይርዳን። አላህ ለሰጠን ሲሳይ ሁሉ ምስጋና ይገባው። ለዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለምን ማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው ሱና ልጆች!